ሰላም ሰላም የዩቲዩብ ተመልካቾቼ እንዴት ናችሁ? ዮኒ ነኝ። አንድ የሆነው ምርጥ የሆነ ኦንላይን ወርክ ይዤላችሁ መጥቻለሁ። ከተጀመረ 5 ቀን 6 ቀን ሆኖታል። እናም አዲስ ነው። እንዴት እንደምንሰራውና እንዴት እንደምንከፍተው ሁሉም ነገር አሳያቸዋለሁ። ተከታተሉ። ይሄንን በጣም ምርጥ የሆነ የኦንላይን ወርካ ነው። በትንሽ መጀመር እንችላለን እስከ ትልቅም መድረስ እንችላለን ማለት ነው። ማክሲማሙ አንድ ሺህ ብር ነው። 1000 ብር አስገብተን ማክሲማም መጀመር እንችላለን ማለት ነው። አሁን እንከታተል። በመጀመሪያ ወደ ቴሌግራማችን እንገባለን። እኔ ሊንክ ያስቀመጥኩበት አለ ማለት ነው። በሊንክ ነው የምንገባው። እዚህ ጋር የኔ ስም አለ የኔ ፕሮፋይል አለ። ዮናስ አቴቴል ብለን ሰርች እናደርጋለን። ቴሌግራም ላይ ሄደን ዮናስ አቴቴል ብለን ሰርች እናደርጋለን። እዚህ ጋር ግሩፓችንን እናገኛለን ማለት ነው። የኔ ግሩፕ ነው። እዚህ ጋር ዮናስ አቴቴል አለ በጥቁር እንደዚህ ያመጣላችኋል። ከዛ ወደ እሱ እንገባለን ማለት ነው። እዛው ነው ሊንክ እናመጣ በሊንክ ነው የምንገባው። አሁን ወደ እሱ እንገባለን። እዚህ ጋር ሊንክ አስቀምጫለሁ። ሊንኩን ነክተን ነው የምንገባው። እዚህ ጋር አንዱን መርጠን ሁሉንም ነው አንዱን መርጠን ሊንኩን ወደ ውስጥ እንገባለን ማለት ነው። አሁን ሊንኩን እነካዋለሁ። ስንገባ እንደዚህ አይነት ፔጅ ይከፍትልናል። እዚህ ጋር አዲስ ስለሆን ሎጊን አንልም። እዚህ ጋር እንመዘገባለን። በመጀመሪያው ፎን ናምበር አለ 9 ብለን ስልክ ቁጥራችንን እንጽፋለን ማለት ነው። በሁለተኛ ደግሞ ፓስወርድ አለ። ፓስወርዳችንን እናስገባለን ማለት ነው። ሌላኛው ሁለቱም አይነኩም። ከዛ ሁለቱም ከጨረስን በኋላ ሬጂስተር እንለዋለን ማለት ነው። ከታች ያለ ሬጂስተር እንለዋለን። ይሄንን ሎጊን እኔ አሁን ስለተመዘገቡ ሎጊን ብዬ እገባለሁ። እናንተ ግን ሎጊን አትሉም። አንዴ ከከፈታችሁ ሁሌም ሎጊን እያላችሁ ነው የምትገቡት። እኔ ግን አሁን ሎጊን ብዬ እገባለሁ ማለት ነው። ከዛ ስንገባ እንደዚህ አይነት ፔጅ ያመጣልናል። እዚህ ጋር መጀመሪያ ማድረግ ያለብን ብር ማስገባት አለብን። ብር እንዴት ነው የምናስገባው? እዚህ ጋር ሬጂስተር የሚል አለ መመዝገብ አለብን። ሬጂስተር የሚል አለ ሬጂስተር የሚለውን አንዴ ክሊክ እናደርገዋለን ማለት ነው። እዚህ ጋር ማክሲመሙ 1000 ብር ነው። 1000 2500 ምናምን እያለ ይቀጥላል። እዚህ ጋር የፈለግነውን የአቅማችን መጠን እናስገባለን ማለት ነው። 1200 2500 5000 10000 እያለ ይቀጥላል። አንድን መርጠን እናስገባለን። እኔ አሁን 5000 አስገብቻለሁ። ከዛ ኮንፊርም እንለዋለን። ስንጨርስ መርጠን ኮንፊርም እንለዋለን። እዚህ ጋር የምናስገባው በኢትዮጵያ ንግድ ባንክ ነው። እዚህ ጋር እሱን አምጥቶልናል። እሱን ነክተን ወደ ውስጥ እንገባለን ማለት ነው። እዚህ ጋር ስክሪንሻት አድርጉት ወይም ኮፒ አድርጋችሁ መክፈል ትችላላችሁ ማለት ነው። እዚህ ጋር ስሙን አካውንት ነምበሩን መያዝ አለባችሁ ቼክ ለማድረግ ማለት ነው። እዚህ ጋር ስክሪንሻት አድርጋችሁ መውሰድ ትችላላችሁ። ከዛ በባንክ መክፈል አለባችሁ ማለት ነው። ስትከፍሉ ኤፍቲ የሚል አለ። በማንኛውም ባንክ የሚመጣችሁ ደረሰኝ አለ። ኤፍቲውን እዚህ ጋር ታስገባላችሁ ከታች ኤፍቲውን ታስገባላችሁ ማለት ነው። ከዛ ኤፍቲውን ካስገባችሁ በኋላ ሰብሚት ከታች ሰብሚት ማለት ነው። እዚህ ጋር ኤፍቲ ካስገባችሁ ሰብሚት ትላላችሁ። ከዛ ሰክሰስ ይላችኋል። እንደዛ አድርጋችሁ መክፈል ትችላላችሁ ማለት ነው። ከዛ አሁን ምንድነው የምታደርጉት? እዚህ ጋር ሄዳችሁ የከፈላችሁት መጠን በአይኖት ትሉታላችሁ ማለት ነው። ከዛ ሳክሰስ ይሆንላችኋል ማለት ነው። ሌላኛው ምንድነው እንዴት ዊዝድሮ የምናደርገው የሚል ነው። ዊዝድሮ የሚል አለ እዚህ ጋር እሱን አንዴ ክሊክ እናደርገዋለን። በጣም ቀላል ነው ዊዝድሮ አደራረጉ። እዚህ ጋር በመጀመሪያ ባንካችንን ኮንታክት እናደርጋለን። ባንካችንን ኮንታክት እናደርጋለን። በሁለተኛው ደግሞ አማውንት ነው የምንጽፈው። በትንሹ 400 ብር ነው ማውጣት የምንችለው። ከተመዘገብን በኋላ ወዲያውኑ እዚህ ጋር መተን ዊዝድሮ ማድረግ እንችላለን። 400 ቦነስ አለው። 400 ቦነሱን ከተመዘገብን በኋላ ወዲያውኑ ማስወጣት እንችላለን ማለት ነው። እንደዚህ አድርገን መስራት እንችላለን ማለት ነው።
ሌላኛው ምንድነው? ዋሌታችን መጠን እዚህ ጋር ያሳየናል። ሌላ ምንድነው? ኢንቫይቴሽን ሊንካችን ነው። ሰው መጋበዝ ከፈለግን የራሱ ኮሚሽን ስላለው እዚህ ጋር ሄደን እንደምታዩት ከላይ ሊንክ አለ። ኮፒ አድርገን ወደምንፈልገው ሰው በፈለግነው ፕላትፎርም መላክ እንችላለን ማለት ነው። እዚህ ጋር እንደምታዩት ስንጋበዝ የራስ የሆነ የሚያስብልን አለ 30% እንደዛው ማለት ነው። ሊንካችንን በኮፒ አድርገን ወደ ፈለግነው ሰው መላክ እንችላለን። ለዛሬ ጨርሰናል። ያልገባችሁ ነገር ካለ በኮሜንት አሳውቁኝ። ብዙ የኦንላይን አዳዲስ ስራዎች አሉና ቪዲዮ ቫይራል እየወጣ አይደለም። እሰራለሁ ግን ቫይራል አይወጣም። እና ላይክ አድርጉልኝ ቫይራል እንዲወጣ ማለት ነው። በጣም ጠቃሚ ስራ ነው። እኔ እየሰራሁበት ያለ ነው። ቀን ሳያልፍበት እንድትሰሩት እጋብዛለሁ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።